ሰላም እንዴት ናችሁ? መምህር ይወጣል ይባላል። እንግዲህ እንደምታውቁት የዩቲዩብ ቻናል ከአንደኛ እስከ ስምንተኛ ክፍል ድረስ የተማሪዎችን የምንረዳበት ነው። በአጠቃላይ ሳይንስ፣ በእንግሊዝኛ እንደገና ደግሞ በሂሳብ ትምህርት ተማሪዎችን የማገዝበት የትምህርት ቻናል ኤዱኬሽናል ፕላትፎርም ነው። ዛሬ እየቃየት ያቀረቡት ምንድነው? የጎን መጠን መፈለግ። እንግዲህ የተሰጠን አንድ እንደዚህ አይነት ሊሆን እንደዚህ አይነት ፓራግራም የሚባል ነው። ይሄ ፓራግራም እንደምታውቁት የሁለት ትይዩ ጎኖቹ እኩል ግጥምጥም የሆኑ ግን ጎን አራት የሆነ ሁለቱ ትይዩ ጎኖቹ ብቻ ሁለቱ ትይዩ ጎኖቹ ብቻ ግጥምጥም የሆነ ጎን አራት ፓራግራም የሚባለው ፓራግራም ይባላል። ፓራግራም የሚመስለው ምስሉ ይሄ ነው። ስለዚህ የተሰጣችሁ ከሀ እስከ ለ ድረስ ጎነ ሀ እስከ ለ ድረስ መጠኑ ይሄ ነው። ጎነ ለ እስከ ሐምሯ ድረስ መጠኑ ይሄ ነው። ጎነ ሐምሯ እስከ መ ድረስ መጠኑ ይሄ ነው። ጎነ ሀ እስከ መ ድረስ መጠኑ ይሄ ነው። እንደገና ደግሞ ሁለት ስላሾች አሉ። አንዱ ትልቁ ስላሽ ከሀ እስከ ሐምሯ ድረስ ያለው ወይንም ከሀ እስከ ሰ ድረስ ያለችው 3 ማይነስ 4 ነው። ከሰ ደግሞ እስከ ሐምሯ ድረስ ደግሞ 2 ፕላስ 5 ነው። ስለዚህ የእነዚህ ጎንን እንዴት አድርገን መፈለግ እንችላለን? ከአንድ እስከ 4 ድረስ አብረን እናይና የቀረው እነዚህ ከሀ እስከ ሐምሯ ድረስ ያለውን የጎን መጠን ነው። እናንተ ደግሞ እንደ ቤት ስራ ትሰሩኛላችሁ ማለት ነው። እንግዲህ እዚህ ጋር መጀመሪያ ጥያቄ ነው ያለንና ሀ ጎነ ሀ ለ ጎነ ሀ ለ ምን ያህል ነው? መጠኑ ምን ያህል ነው? መጠኑ አሁን እዚህ ጋር አልተቀመጠልንም። ተለዋዋጭ በውስጡ አለ። ተለዋዋጭ ማለት ምንድነው? በቁጥር ሊተካ የሚችል ፊደል ማለት ነው። ፊደል ቫሪያብል ማለት ነው። ቫሪያብል። ስለዚህ ጎነ ሀ ለ ለመፈለግ ይህን ነው መከተል ያለባችሁ። መልስ እንግዲህ ቅድም የነገርኳችሁ ጎነ ሀ እና ለ ግጥምጥም ነው። ጎነ መ ሐመር ግጥምጥም ናቸው ማለት እኩል ናቸው ማለት እኩል ናቸው። በዛ መሰረት እንሰራለን። ስለዚህ ሀ ጎነ ሀ ለ እኩል ነው ወይ ግጥምጥም ነው? መ ሐመር ይህም በልቀት ተነሳ 2 መ ሲቀነስ ስንት እናደርገው? 3 እኩል ነው ከማ መ ሲደመር 5 ሲደመር 5። አሁን ላይክ ተም ወይንም ተመሳሳይ ተለዋዋጭ ያላቸው አንድ ላይ እንሰበስባቸዋለን። አንድ ላይ ይሰበሰባል። 2 መ ይቺኛዋ ከእኩል ሆና ወደ ግራ ወይም ወደ ቀኝ ስትመጣ ፖዚቲቭ የሆነችው ኔጌቲቭ መሆን አለባት። ስለዚህ ይቺ ፖዚቲቭ ስለሆነች ወደ ስትሻገር ኔጌቲቭ መ ይሆናል። እኩል ይሆናል ማለት ላይ 5። ይቺ ደግሞ ኔጌቲቭ ስለሆነ ወደዛ ስትሄድ ፖዚቲቭ ትሆናለች ማለት ነው። ፖዚቲቭ ትሆናለች። ከዛ ከሁለት መላይ አንድ መቀነስ 2 ማለት አንድ መስቀነስ የሚቀረኝ አንድ ብቻ እኩል ይሆናል ስንት ነው? 8። አሁን የመዋጋ ስንት ነው? የመዋጋ ስንት ነው? 8። ከዛ የተጠየቁት ምንድን ነው? መስመር ወይ ጎነ ሀለ ስንት ነው? ጎነ ሀለ ማለት ይሄኛው ማለት ይሄ ሀ ጎነ ሀለ ማለት 2 ስንት ነው? ሲቀነስ 3 አይደል? የመዋጋ ለመስጠት ማለት 2 8 ሲቀነስ 3። እንግዲህ ምንድነው የምታደርጉት? ቦዲ ማስ እንደው ተጠቅማላችሁ ማለት ነው። ዋጋው ከተሰጠ በኋላ ከማባዛትና ከመቀነስ ቀድሞ የሚሰራው ማባዛት። ስለዚህ 2 ሲባዛ በ8 16 ሲቀነስ 3 የዚህ ማለት 13 ይሆናል። 13 ከዚህ እዚህ ድረስ ያለው የጎን ርዝማኔ 13 ይሆናል። የዚህ 13 ይመጣል። እንዴት
እንዴት እዚች ጋር በዋጋ ስንት ተከፍ 8 ሲደመር 3 5 ቀጣ 8 ሲደመር 5 13 ይመጣል። 13 ምክንያቱም ግጥምጥም ናቸው። መጀመሪያ የተነሳ ነው ማለት ነው። ግጥምጥም ናቸው ብለን የተነሳ ግጥምጥም ናቸው ብለን የተነሳ። ሁለተኛው ደግሞ ሁለተኛው የምትፈልጉት ሁለተኛ ጎነ ለሐመር ውሃ ጎነ ለሐመር ውሃ ምን ያህል ይህንንም እንደምታረግ ጎነ ለሐመር ውሃ እኩል ነው ከማን ጋር ከጎነ ሀ መጋ ጎነ ሀ መጋ እኩል አሁን የለ ወይም ከለ እስከ ሐመር ድረስ ተወከለው ስንት ነው? 2 ለ ሲደመር 5 እኩል ይሆናል ከሀ እስከ መድረስ ወይም ከመ እስከ ሀ ድረስ ተወከለው ደግሞ ለ ሲደመር 3 ከዛ በኋላ ቅድም የነገርኳችሁ አንድ አይነት ተመሳሳይ የሆኑትን መሰብሰብ አለ። መሰብሰብ አንድ ነው። 2 ለ ሲቀነስ ለ ይችኛዋ 3 ሲቀነስ 5 አደረገ። ከዛ ለ ይሄ ማለት ስንት ማለት ነው? ከ5 ላይ ከ3 ላይ 5 ሲቀነስ ኔጌቲቭ 2 ይሆናል ማለት ነው። ኔጌቲቭ 2 ይሆናል። ስለዚህ የለ ኔጌቲቭ 2 ስለዚህ የጎን መጠኑ ምን ያህል ነው? ይችን ይመስላል። ለሐመር ውሃ ጎን 2 ለ ሲደመር 5 ይችኛዋ በለዋጋ ኔጌቲቭ 2 አስገባላችሁ ሲደመር 5 ይሆናል። 2 ፖዚቲቭ ሲባዛ በኔጌቲቭ ኔጌቲቭ 4 ሲደመር 5 ነው የምታረጉት። አሁን ያኔ ወይም የነበረብኝ ዕዳ 4 ብር ነው። የከፈልኩት ደግሞ ስንት ነው? 5 ብር ከፍያለሁ። ስለዚህ አንድ ትርፍ ብር ሰጥቻለሁ። ፖዚቲቭ 1 ይሆናል። ስለዚህ ከለ እስከ ሐመር ውሃ ድረስ መጠኑ ስንት ነው? 1 መጠኑ 1 ይሄም 1 ነው። ያ ማለት ነው እዚህ ጋር የለ ዋጋ ስንት ነው? ኔጌቲቭ 2 ሲደመር 3 ያለብኝ 2 ነው የከፈልኩት 3 ነው። ስለዚህ የዚህ መጠን ነው 1 ይሄ ከዚህ እዚህ ድረስ ያለ መጠኑ 1 ከለ እስከ ሐመር ውሃ ድረስ 1 ይመጣል ማለት ነው። 1 ይመጣል። ይሄን ይመስላል ዛሬ ለማሳየት የሞከርኩት። በዚህ መንገድ የሚሰጣችሁን ጥያቄ እንደዚህ አይነት ነው የምትመልሱት ነው። የቤት ስራ የሚሆነው የቤት ስራ ከሀ እስከ ሐመር ውሃ ድረስ ያሉትን የጎን ርዝማኔ ማወቅ ነው። መጀመሪያ ምንድን ነው የምታደርጉት? የቀን ዋጋ ከለያችሁ በኋላ በውስጡ የሚገኘውን የመጠኑ እነሱን ከታችሁ ሰብስክት አድርጋችሁ ካልኩሌት ማድረግ ነው። መጨረሻ የሚገኘው ዋጋ ይሆናል። የጎኑ ዋጋ ይሆናል ማለት ነው። ይህን ይመስላል። አመሰግናለሁ ስለተከታተላችሁ። በሚቀጥለው ቪዲዮ በተሻለ የድምፅ ጥራት እመጣለሁ። ለአሁኑ አመሰግናለሁ።